እናረግለታለን እንዳስፈላጊነቱ ስራሽንም አላበላሽብሽ። ኦኬ አንደኛ ጥያቄ ናው ዩር ሙስሊም ወመን ላልሰሙ እስልምና ላላገኙ ሰዎች በሁለት ደቂቃ እስልምና ንገሪያቸው ብትባይ ምን ብለሽ መልዕክት ታስተላልፊያለሽ? ሁለተኛ ብዙ ሰው ጥያቄ ነውና አላክ እዚህ ሳልጠይቅሽ ባልፍ ስለሚከብደኝ ነው። ምን ያህል ጊዜ ሆነሽ ከሰለምሽ? ከአግብተሻል ወይስ? የእስልምና ትዳር ሲወት ምን ይመስላል? አሰ ሙስሊም ወይ ይባላል ነው ደግሞ ላይክ ያለሽበትን አሁን ያለሽበትን ኢንቫይሮንመንት በ5 ደቂቃ 10 ደቂቃ ወሰጅና ኢን ጀነራል 10 ደቂቃ ሁለቷን ደቂቃ ኢትስ አ ማስት ሆል ኮንቨርሴሽኑ መዝጊያ ሰምታችኋል ወይ ምላታለች። ሰምተው እንደሆነ ስለምፈልጋት ያቺን 2 ደቂቃ ወስደሽ ሰምታችኋል ወይ እስልምና ማለት ይሄ ነው ብለሽ ተቀልይልናል። ስላልሰሙም ሰምተውም ከሆነ ደግሞ እያወቁት ሪማይንደር ነው። እስልምና ምን ሙስሊም መሆን ምንድነው? እስልምና ምንድነው? የምታመልኩት አምላክ ማንን ነው ሚለውን ትመሰክርና ጆራቸው እንድናሰማለን። ያኛው ደግሞ ያው ፐርሰናል ላይፍ ነው አልፈልግም አልናገርም ካልሽም you can do that። በሱን ጠቅልልና ፓርቲቱ ማድረግ ካለብን እንደ ኦዲየንሶቻችን አርቲያን ፓርቲቱ እናደርጋለን። ኢፍናት ደግሞ በኋላ ላይ እንቀጥለዋለን። እሱ መልዕክት እናስተላልፍና ለዛሬ እንጠቅልል። ያው ቅድሚያ እንግዲህ እስልምናን ማለት በሁለት ደቂቃ ግለጭ ይብላል። ለዚህ ቅድሚያ ልስጥና እስልምናን እኔ ዲፋይን የማደርገው ላይክ ለምታምኑ ለማታምኑ ሰዎች እንጀራለ ላይክ መልዕክት ብዬ የምናገረው እስልምና ለእኔ የማመልከውን አምላክ ወርሽፕ የማደርግበት ማለት በዚህ መንገድ ወርሽፕ ባደረገው ይቀበለኛል ብዬ የማምንበት አካሄድ እስልምና ለእኔ ማለት የሰው ልጅ በብዙ አይነት መንገድ ፈጣሪውን ያመልካል አይደለ? እኔ የማመልክበት እስልምና የደነገገው መንገድ እስልምና የሚለው መንገድ እኔ ጌታ ፈጣሪ የዓለማት ሁሉ አምላክ የሆነው አንድ ጌታ አንድ አላህ የሚቀበለውና የሚወደው ብቸኛ መንገድ ነው። እኔ ለማስለስልምና ማለት ልቤ መልሶለት ልቤ ሪስፖንድ አድርጎለት ያንን ወርሽፕ ሳረገው አላህ እንደሚቀበለው እርግጠኛ እንደሆንኩኝ አላህ እንደሚወደው ይሄ የዓለማት ሁሉ ፈጣሪ የምንለው አንተ እግዚአብሔር ማለት እኛ አላህ ማለት ነው የዓለማት ፈጣሪ የምንለው አምላክ ሊቀበለው የሚችለው መንገድ እንደሆነ ልቤ የሚያረጋግጥልኝ ብቸኛ ወርሽፕ የማድረጊያ መንገድ እስልምና ነው። እስልምና የህይወት መንገድ ነው። እስልምና እምነት ብቻ አይደለም። ለእኛ እስልምና ማለት እንዴት እንደምንበላ፣ እንዴት እንደምንጠጣ፣ እንዴት እንደምንነሳ፣ እንዴት እንደምንዛመድ፣ እንዴት እንደምንኖር ሁሉንም የህይወት ጤናችንን የሚሆን አይምራችንን የሚሆን አካላዊ የሚሆን ስሜታዊ የሚሆን ምን የሚሆን ይችን አንድ ብለን እንደዚህ የምናወጣት የህይወትን መንገድ ሳይጠቅስ ያላለፈ ምንም አይነት ጎዶሎነት የሌለበት ንጹህ የሆነ ጥርት ያለ በሳይንስ ብትመጡ በሎጂክ ብትመጡ በሃይማኖት መንገድ ብትመጡ በምንም አይነት መንገድ ብትመጡ ለሁሉም ነገር መልስ ያለው ለሁሉም ነገር ማረፊያ መደምደሚያ መቋጫ ያለው ብቸኛ እምነት እስልምና ነው። እኔ እስልምና የሚሰማኝ ይህንን ነው። እስልምና መልእክት ላላችሁ። ሁለተኛ ነገር ደግሞ እውነትን አውቀው እያተገፈሩ ላሉ ሰዎች ለመስለም መንገድ ላይ ላሉ ሰዎች ማለት የምፈልገው እውነትን ይውላችሁ መቼም ሸሻት ማንችላት መቼም እንጥላት የማንችለው ነገር እውነት ናት። እውነት እኛ እንሮጣለን ትከተላለች በዛ ነገር ውስጥ መሀሉ ነን ህይወታችን ሊያልፍና እኛ ሰዎች ልንሆን እንችላለን እንጂ እውነትን የሚቀይራት ነገር ምንም ነገር የለም እዚህ ምድር ላይ። ስለዚህ በእኛም ሰበቡ በሌላ ነገርም ምክንያት ሆላችሁ ባነበባችሁ በሰማችሁትም ባያችሁ ሆኖ ትንሽዬ እውነት አለ ብላችሁ ሲነስ የምታስቡ ከሆነ ትንሽዬ ጭናችሁ ታይቷችሁ ከሆነ እውቀትን የመሰለ ነገር የለም። አንዱ ጠይቁ፣ ለማወቅ ሞክሩ። እኔ ማንበብ ማወቅ አላህ ሂዳያ ሊሰጠኝ ከመሻቱ ከመውደዱ በተጨማሪ ማንበብ መጠየቅ ነገሮችን እንትን ማለት ነው ለዚህ ያበቃኝና ያላችሁበትንም ዳውት የምታደርጉ ካላችሁ ወይም ደግሞ እስልምና አይታችሁ ትንሽ ጭላጭል የታያችሁ ሰዎች ካላችሁ ለማወቅ ለማንበብ ለመረዳት ኦፕን ማይንድ መጨረሻ ላይ ላይ ትጠቀሙበታላችሁ። በጣም ትጠቀሙ ማለት ከማወቅ ሲጀመር የከሰረ የጎደለበት ሰው የለም። በደንብ ትጠቀሙበታላችሁ። እውነቱን ደግሞ አውቃችሁ ለመስለም ፈርታችሁ ያላችሁ ሰዎች ደግሞ አብሽሩ፣ ወላሂ ሁላችሁም አብሽሩ። ማለት እናውቃለን እኛ ኦልሬዲ የመጣንበትን መንገድ ስለምናውቀው ቀላል ነው ችግር የለውም ምናምን አላችሁ። ቀላል አይደለም ማለት የሀቅ መንገድ ቀላሉ ነው አያውቅም። ግን ቀላል ደግሞ ባይሆንም ወርስት ነው። እያንዳንዱ የምትሄዱበት እያንዳንዱ የምታደርጉት ነገር የምትጥሩት ነገር የምታነሱት ነገር የምትከፉት መስዋዕትነት ወርዝት ነው። ምንም የሚያጠራጥር የሚያወላዳ ነገር የለውም። ማለት እስልምና እኛ ያደረግነው ነገር ቢያንስበት ነው እንጂ ሲጀመር በዝቶበት አይደለም። መስዋዕትነት ከፍለን አይደለም እኛ ሲጀመር ማለት እኛ ያደረግናት በጣም ትንሿን ነገር ነው። ለራሳችን ጥቅም ለራሳችን አኼራ ማለት ነው። ላይክ ለማንም አይደለም። እኛ አላህ ብቻውን ሁሉ ጊዜ ከፍ ብሎ የሚኖር ጌታ ነው። ማንም ስለመጣ ማንም ስለቀረ ማንም ስላመለከው ስላላመለከው
የኛ ኤክስት ማድረግና አለማድረግ የአላህን ዙፋኑ ላይ መቀመጥ ምንም የሚያንቀሳቅሰው የሚያወላደው ነገር ምንም ነገር የለም። አደኝ ነገር ለእኛ ነው የምንጠቀመው። ግን ለራሳችሁ ወላይ ትክክለኛ መንገድ የሚጠቅመን መሄጃችንም አኼራችን ነው። ሁላችንም ምድር ላይ ሁላችንም መንገደኛ ነን። ሁላችንም እንግዳ ነን። ያፈራነውን ንብረት ናቸውን ልጆች ያፈቀሰው ነው ሰው ያገባነው ትዳር እናታችን አባታችን ምናችን ገለነሌና ሁሉንም ነገር አድርገን እንደተፈጠርን ባዶ ራቁታችን እስከነስራችን ነው ነገር አላችን የምንቀርበው እና አሁን ካለው ማስተራራት ይልቅ በኋላ ካሂራ ላይ የሚመጣው ማስተራራት በጣም ከባድ ነው። የዘላለም ማቋረጥ እንዲሁም ላይ ቅጣት ውስጥ የጀሃነም መባል የእሳት መባል በጣም የሚያስፈራውና የሚያስጨንቀው ነገር ብዙ ነው እና ይሄ እውነቱ ገብቷችሁ ሰርታችሁ ያላችሁ ሰዎች ወላሂ አብሽሩ። አላህ አለ። አላህ እኛን ሲመርጠን አላህ እኛን ሲጠራን ማለት ነው ወላሂ ሲያስብልን አይደለም ወደ ነገር ይጎተታል። ሰዎችን አላህ ወደ ስልምና ሲያመጣት ዝም ብሎ አይደለም ያመጣት። አላህ አለ። አላህ ያውቃል። አላህ የት እንደሚያስቀምጠን አላህ የት ጋር እንደሚያደርገን ሊያጎሳቁለን ሊያሰቃየን ሊያንከራትተን አይደለም ወደ መንገድ ይጠራል። አላህ ለእኛ ያሰበልን ትልቅ ነገር ስላለው አኺራችንን ወዶልን መጨረሻችንን እንዲያምር ወዶልን ነው አላህ ወደ መንገድ ያመጣንና አብሽሩ። አላህ አለ። አትፍሩ። ወላሂ ያሰባችሁ ሰዎች ካላችሁ አላህ አለ። አትፍሩ። አብሽሩ። ሌላ ምንም ማለት አይቻልም እና ስቶሪውን ኢንሻላ ሌላ ጊዜ ያጅንም ቀርተናት ኢንተርቪው የምታደርግበት መንገድ አሪፍ ስለሆነ እናንተም ኦሬዲ እንትን እያላችሁ ስለሆነ ይሄ ከሰለምን በኋላ ያለውን ስቶሪ እንደዚህ ሰፊ ጊዜ ወስደን ብናወራበት እኔ ደስ ይለኛል በጣም። አዲስ ለምን መሰለሽ ብዙ ጊዜ ከዚህ በፊት ላይቭ ላይ ሳወራ ሰምተውኛ ቃሉ እና ፓናዶ ምናምን በእርግጠኝነት ሰለምቲዎች ብዙ ጊዜ ከሰለምን በኋላ ይሄ የቤተሰብ ጫናው፣ የሶሳይቲ ጫናው፣ የጓደኛ ጫና፣ የማህበረሰብ ጫና ምናምን እንዳለ ሆኖ እኛ ደግሞ በራሳችን በፐርሰናል እንትናችን ደግሞ የምንደክምበት የምንወድቅበት ጥፋት የምናጠፋበት አላህ የሰጠንን ነገር ረስተን አላህ ያደረገልን ትልቅ ችሎታ ትልቅ ስነት ረስተን ደግሞ የምናጠፋቸው በጣም ብዙ ጥፋቶች አሉ እና ያ ነገር ብዙ ቦታ ሲወራ አልሰማም። ምን ይገባል አሁን ለምሳሌ በቃ ይሄ እኔ መንገድ ላይ ሰዎች ሲቀርቡ ሌላ ቦታ ኢንተርቪው ሲደረጉ ምን ሲሉ ምናምን የሚነሱ ጥያቄዎች ይህንን ነገር አያካትቱም። አክቹዋሊ ይሄ ነገር ቢነሳ በጣም እንደኛ ሎስት ይሆናል። እኔ በቃ ለእስልምና አልመጥንም ማለት ነው፣ በቃ ወደ መጣሁበት ብመለስ ይሻለኛል ብሎ የሚያስብ በጣም ብዙ ሰው አለ። ካራክተር ማስተካከል ከብዶት፣ አዋዋሉ ማስተካከል ከብዶት፣ አካሄዱ ማስተካከል ከብዶት፣ ሴት እህታችን ሂጃብ ማድረግ ከብዷት፣ ኢማኑ ውስጡ እያለ ፍላጎቱ እያለ ይሄ ወይወሳ ልባችንን ባለማስተካከላችን ምክንያት ብዙ ደግሞ እኔ በቃ ዝም ብዬ ነው የተጠረጠርኩት ይህ ሶሳይቲ እና የእስልምና ለኔ አይገባኝም ብሎ የሚወጣ የሚመለስ ሰው አለ በነገራችን ላይ እና እኛ ያንን ስቶሪያችንን መናገራችን በጣም ትልቅ ትምህርት ይሆናል ብዬ አስባለሁ። እኔ ስልሽ እኔ አሁን ተሰለምኩኝ 5 ዓመት ሆኖኛል። አልሐምዱሊላህ ይህንን ረመዳን 5ኛ ረመዳን እና በእነዚህ 5 ዓመታቶች ውስጥ በማለት የቤተሰብ ጫና የሶሳይቲ ጫና ምናምን በመኖሩ በጣም ብዙ ሰፈር ያደረኩበት በጣም ብዙ ስትራግል ያደረኩባቸው ነገሮች አለ። እሱን እናወራለን ኢንሻላህ። ከዛ ውጭ ደግሞ እኔ በራሴ ድክመት ደግሞ ብዙ ያጠፋኋቸው ጥፋቶች አሉ። ማለት ወጣት ነኝ እና ካምፓስ ውስጥ ያለው ነው እኔ እስልምና የተቀበልኩት። ከዛ በኋላ ወጥቼ ወደ ስራ አለም የገባሁት ያልኩት ምናምን እና ከጓደኛ መለየት ከብዶኝ ብዙም ያጠፋኋቸው ጥፋቶች ነበሩ። ከኩዮቼ መለየት፣ እነሱ ከሚገኙበት ቦታ፣ እነሱ ከሚሄዱበት ቦታ፣ እነሱ ከሚዝናኑበት ቦታ ባለመቆጠብ በጣም ብዙ የሚመጣ ጥፋት አለ። ካለባበሳችን፣ ካወራራችን፣ ካዋዋላችን የሆነ ሰዓት ላይ ጠንክረን ከዛ ደግሞ መልሶ እንደገና መድከም አለ፣ መልሶ እንደገና መሰበር አለ ምናምን እና ይሄ ነገር ይሄ በወጣቱ ስፔሻሊ ይሄ ወጣቱ ዙሪያ ዲስከስ መደረጉ ትልቅ ጠቀሜታ አለው ብዬ አስባለሁ። ምክንያቱም ቁጭ ብሎ ወጣቱ ሊነግረው የሚገባ አካል አለ። ገባሽ? አላህ እኮ አዛኝ ነው። አላህ እኮ ነው። አላህ እኮ ስታጠፋም እንደገና መልሰ ደግሞ ያረብ ስትለው ለበይክ ብሎ የሚሰማ ጌታ ነው ተብሎ ወጣቱ ሊነገረው ይገባል። ለምን መልሶ እንዳይሄድ መልሶ እንዳይጠፋ አልመጥንም በቃ ብሎ ከዚህ ነገር ውስጥ እንዳይወጣ እና የኛ ስቶሪ ደግሞ ለዚህ ትልቅ ምሳሌ ይሆናል ብዬ አስባለሁ። እኔ ሀቅ ነው ነገራችሁ። በጣም ብዙም ደክሞባቸው ጊዜዎች ነበሩ፣ በጣም ከምላችሁ በላይ ማለት ነው እና አይ በቃ ምናምን ብዬ ራሴ ላይ ዲስአፖይንትድ ሆንና አልሐምዱሊላህ እኔ ካለ በቃ ኮሜንታተሮች ልቤን ከፍ ዝቅ እያደረጉት ስለሆነ አንድ
ፓርቱን እናደርጋለን እንዳሰብሽው አንቺ ምንም ይስማማኛል። ኢትስ ቤተር ቢኮዝ ሙሉ ስቶሪውን እንድናገኘው። እኔ የተቀነጫጨበ ነገር አንጀት አያረስልኝም፣ ባህሪ ጉዳይ ነው። ሁለተኛ የአክስትሽ ግን ጋር ያቆምሽው ሆልድ ያደረግሽው ታሪክ አትሊስት what happened to you አንቲ እና እንትኑን ሃይላይት አድርጊላቸውና እንቅልፋቸውን አተው አክስቷ ላይ አንቺን ስምን ረስተው አክስትሽን ብለው ቀኑ ሙሉ ሊውሉ የመሰለኝ ነው እና